ሄይ ጋይስ እንዴት ናችሁ? ዌልካም ቱ ማይ ዩቲዩብ ቻናል። ዛሬ እንግዲህ በባለፈው ቪዲዮ የድሬዳዋ ዩኒቨርሲቲ እንደማስጎበኛችሁ ተናግሬ ነበር። ነገር ግን በሁኔታዎች አለመመቻቸት ትንሽ ቆይቻለሁ። አሁን የድሬዳዋ ዩኒቨርሲቲን አስጎበኛችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትጀምሩ በአክብሮት እጠይቃለሁ። አሁን የምገኘው እንግዲህ በድሬዳዋ ዩኒቨርሲቲ ሜን ካምፓስ ነው። ግቢውን ዞር ዞር እያልኩ እየተመለከትኩ ይገኛለሁ። በጣም ሰፊ ግቢ ነው። ድሬ እንግዲህ በጣም ይሞቃል። ነገር ግን ያው ግቢው በዛፍ የተሞላ ነው። አሪፍ ነው። ድሬዳዋ ዩኒቨርሲቲ መግባት የምትፈልጉ ተማሪዎች እንግዲህ ያው ትንሽ ቻሌንጅ ሊያደርጋችሁ የሚችለው ሙቀቱ ነው። እሱም መቋቋም ከቻላችሁ ሌላው ነገር ያው ሁሉም ዩኒቨርሲቲ ካለው ነገር ጋር ተመሳሳይ ነው። ምንም የተለየ ነገር የለውም። ያው እኔ እንግዲህ እስካሁን ድረስ በተለያየ አጋጣሚ ወደ 5 የሚደርሱ ዩኒቨርሲቲዎችን የመጎብኘት እድል አጋጥሞኛል። እናም የተረዳሁት ነገር ቢኖር የመጀመሪያው ዩኒቨርሲቲ ላይ ለመቆየት ቻሌንጅ ያደርጋል ብዬ የማስበው ያው እንደኔ አስተያየት የመጀመሪያው ምግብ ነው። ደህና ምግብ ከሌለ ለመዝለቅ በጣም ይከብዳል። የግቢው እንኳን አሪፍ ባይሆን ውጪ ላይ ጥሩ ነገር የተሻለ ምግብ ማግኘት አለባችሁ። ካልሆነ እጅግ በጣም ከባድ ነው። ሁለተኛው ነገር ደግሞ የመጸዳጃ ቦታ ነው። እርሱም በጣም ኢምፖርታንት ነገር ነው። መጸዳጃ ቤት ንጹህ ካልሆነ ከምታስቡት በላይ ለመቆየት እጅግ በጣም አዳጋች ነው። ንጹህ እንኳን ባይሆን ለመጠቀም ጥሩ መሆን አለበት፣ ምቹ መሆን አለበት። እሱም በጣም ወሳኝነት አለው። ሶስተኛው ነገር ደግሞ ዶርም ነው። እርሱም በጣም መሰረታዊ ነገር ነው። የምናድርበት ቦታ ፍራሹ ተባይ ምናምን ካለው እሱም በጣም አስቸጋሪ ነገር ነው ለመቆየት። ስለዚህ ያው አዳዲስ ተማሪዎች ካላችሁ ወደ ዩኒቨርሲቲ ለመግባት ምርጫችሁን ስታደርጉ በእነዚህ ነገሮች ላይ መሰረት በማድረግ መሰረታዊ ነገሮች ናቸው ብዬ ስለማስብ እነዚህ ነገሮች ላይ ዲፔንድ በመሆን ምርጫችሁን ብታካሂዱ የተሻለ ነው ብዬ አስባለሁ። አሁን እንግዲህ የድሬዳዋ ዩኒቨርሲቲ ምግብ ቀምሰዋለሁ። በየአይነት ነው ያዘዝኩት። አቀራረቡ እንግዲህ አሪፍ ነው እንደምትመለከቱት። በጣም እንግዲህ ቆንጆ ይሆናል ብዬ አስባለሁ። ያው ግን ሙቀት ስለሆነ ነው መሰለኝ ዝንቦች በጣም ነው የሚያስቸግሩት። ግቢ ውስጥ ብቻ ሳይሆን ከተማ ውስጥ በጣም ነው ዝንብ ያለው። ምግቡ አሪፍ ነበር። እንደምትመለከቱት እንግዲህ ጥርግ አድርጌ ነው የበላሁት። ቆንጆ ነው። እንግዲህ ድሬዳዋ ዩኒቨርሲቲ የነበረኝ ቆይታ ይህንን ይመስላል። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ባይ